ቆይ እሺ ለምንድን ነው ከሚፍታህ እንድርቅ የፈለግሽው? ማለት ምክንያት አለሽ? ምክንያቱ እኔ ወንድሜ ማን ጋር መሆን እንዳለበት ማን ጋር መሆን እንደሌለበት እኔ መወሰን እችላለሁ። ስለዚህ በቃ አንቺ ካሁን በኋላ ከሱ ልትስቂና ልትስቂ ብቻ ነው የምፈልገው። ምክንያቴ ለምንም ይሁን ለምን አንቺን አይመለከትሽም። እኔ ቆይ የት ነው የምታውቂኝ? እስኪ መልሽልኝ። እኔ የት ነው የምታውቂኝ? የት እንደማትሽ አንቺ አይመለከትሽም። አያገባሽም። ብቻ እኔ ከወንድሜ እንድትስቂ ነው የምፈልገው። ከዛሬ ጀምሮ አጠገቡ እንድትደርሽ አልፈልግም። አጠገቡ ቆይ ቪዲዮ ጀርባ አጠገቡ እንድትደርሽ። እሺ ነው ችግር የለም። ቪዲዮ ላይ አልወጣም፣ ችግር የለም። ከሱ ጋር ቪዲዮ ላይ አልመጣም። ግን ከቪዲዮ ጀርባ ለምን? ጓደኛዬ እኮ ነው። በጣም ወንዶም ማከብረው ጓደኛዬ እኮ ነው። አሁንም አንቺን ለማግኘት ይመስለኛል የወጣውና ስለዚህ አሁንም ራሱ እየደወልኩለት ስልክ አያነሳልኝም። ከዛሬ ሰዓት ጀምሮ ከሱ ጋር እንዳላይሽ ከቪዲዮ ጀርባ ጓደኛዬ እኮ ነው። ለምንድን ነው የምርቀው? ምንሽም ይሁን አይመለከተኝም። ከዛሬ ጀምሮ አሁን ራሱ አንቺን ላገኝ ይመስለኛል የወጣው ከቤት ወጥቷል። ከዛሬ ጀምሮ አንቺን እንዳገኝ ከዛሬ ጀምሮ ተወኝ። ሚፍታህ ዞር በል በቃ። ግን እኔ ላንተ መጥፎ ጓደኛ ነኝ አይደለሽም? መጥፎ ጓደኛ ነኝ። ምን አድርጌያለሽ? ምን የበደልኩ ነገር አለ? መልስልኝ። እሺ አንተ ሙባረክ ነኝ። ምን በድዬዋለሁኝ? ምንም አልበደልሽም። የበደልኩ ነገር አለ? ያደረኩት ነገር አለ? በእኔና ባንቺ መካከል ቤተሰብ ቢገባ ለራሱ አንቺ እንደዚህ ነው የምናልሽ? አቤት። እሺ ይቅርታ። እኔ እኮ ጆሮሽ ላይ መዝጋት ፈልጌ አይደለም አይደለም። እሺ ይቅርታ። እኔ እኮ በጣም ተናደድሽኝ። ማታ ጮኸሽብኛል፣ ሰድበሽኛል። ስልክ ይዘጋል ጆሮ ላይ እህቱ ነኝ ያልኩሽ ለእህቱ ሪስፔክት ያልኖርሽ ለማን ሪስፔክት ይኖርሻል? ጥፋተኛ ቤተሰብ ውስጥ የምትገቢ ፋይል አይደለሽ። አሁን በኋላ እኔ ፋሚሊ ጋር መጣላት አልፈልግም፣ ግን ደግሞ ነገሮች ልቀቀኝ። ሰላም አለይኩም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያው ዛሬ ደስተኛ ሆኜ አልመጣሁም። እንደስከዛሬው ምናምን እየሳኩኝ አይደለም የመጣሁት። ደህና ናችሁ? ግን ያው እኔ ደህና ነኝ በቃ ደህና ባልሆንም ደህና ነኝ። እናንተ ግን ደህና ናችሁ አይደለ? እና ዛሬ ያው የምር ካሜራ ይዤ ባልናገር በጣም ደስ ይለኛል፣ ግን ከአቅሜ በላይ ስለሆነብኝ ነው እንደዚህ ማለት እንደዚህ እየተባልኩኝ እኔ መቀጠል አልፈልግም፣ እንትን ማለትም አልፈልግም እና እየጨነቀኝ ነው ማለት ባንዴ ደስታችሁ ሲነጠቅ የሆነ የለም የሚሰማችሁ ስሜት የለም። ደስተኛ ሆናችሁ ባንዴ ያንን ደስታ ስታጡት ያ ፊሊንግ ነው እኔ ጋር ያለውና በጣም ከባድ ነው ማለት ብቻ። ግን ዛሬ እስኪ በጣም ተደጋጋሚ ስልክ እየተደወለ እኔ ጋር ማለት ነው በጣም ተደጋጋሚ ስልክ እየተደወለ ከሚፍታህ ራቂ እና ሚፍታህ ጋር ምንድነው ያለሽ ሪሌሽን እያሉ ብዙ ሰው እየጠየቀኝ ነውና ችዬው ነበር እስከዛሬ ስስቅ ምናምን ሳሳልፈኝ ነበረው። ግን አሁን ላይ ከአቅሜ በላይ ሆነ። ቤተሰብ ማለት ይሁን አንዳንድ ነገር ከአቅማችሁ በላይ ሲሆን ማለት እኔ እንጃ በጣም ከባድ ነው። ደስተኛ ሆኜ አይደለም የመጣሁትና ከአቅሜ በላይ ሆኗል። በቃ ይሄን ነገር ደግሞ እናንተ ማወቅ አለባችሁ። እናንተ ፊት ነው የምጠይቀው። በቃ ለምን እናንተ ፊት ነው የመጣ ነው አይደለ? እናንተ ፊት ነው ሁሉ ነገር መሆን ያለበትና በቃ ተደጋጋሚ ስልክ እየተደወለልኝ እኔ ከሚፍታህ ራቂ እንዴ በጣም ከአቅሜ በላይ ነው ይሄ ነገር እየሆነ ያለውና ዝም ብዬ ስቄ ነው ለሱም አልነግረው ነበር። ግን አሁን የዛሬው ደግሞ በጣም ይለያል። እኔ እንጃ እኔ እንደዚህ ራሱ በዚህ ልክ የሰውን ደስታ የማይፈልጉ በጣም ብዙ ሰዎች አሉ እና እኔ ደግሞ ሰሞኑን በጣም ደስተኛ ሆኜ ነበር። አይታችሁኛል እናንተ ራሱና ወላሂ ከልቤ ነው የምነግራችሁ። በጣም ደስተኛ ነበርኩኝ እና ያ ደስታዬ ሊነጠቅ ነው መሰለኝ። ውስጤ በጣም ፈርቷል ማለት ትንሽ ስሜታዊ ነው እያወራኝ ያለሁትና አላቅም ብቻ ተደወለልኝ ስልክ። ተደጋጋሚ ነው የሚደውለው። ይሄ በጣም ከአቅሜ በላይ የሆነ ስልክ ስለሆነ ነው እና ከሚፍታህ ራቂ ላይሽ አልፈልግም እሱ ጋር ምንድነው የምትሰሩት ስራ ምናምን በቃ በጣም የሚያስጠላ ነገር ነው እየተባልኩ ያለሁትና አጠገቡ ልናይሽ አንፈልግም ምናምን። እንዴ እኔ ምን አጠፋው? ምን አደረኩ? ማለት ደስተኛ ስለሆንኩኝ ነው ወይስ እሱ ደስተኛ ስላልሆነ ነው? በእኔ ግራ ገባኝ ቤተሰብ እና የሆነ ያለው እኔ ከአቅሜ በላይ ነው። ሶፊ ለፊት ነው ጠይቀው ማለት ጠይቀዋለሁኝ። መልሱን ከሱ ነው ማወቅ የምፈልገው። ምክንያቱም እኔ አሁን ራሱ ሳወራው ማለት ነው ይሄ ውስጥ እየጨነቀኝ ነው በጣም
ማለት አንዳንድ ጊዜ ምን አለ መሰላችሁ ቤተሰብ ደስታችሁ እንደዚህ ሲነጠቅ ባንዴ ያስጠላል። ደስ አይልም ማለት ይሆን የለም ተስፋ አድርጋችሁ ምናምን ነገር በጣም ወደው ጓደኛዬ ነው በጣም ከምነግራችሁ በላይና ማከብረው እኔ በቃ ካጋጠመኝ ነገራችኋለሁ ከዚህም በፊትና ወላይ ከልቤ ነው። እኔ ምዬ እንደዚህ አልናገርምና በጣም ጥሩ ልጅ ነው። ጥሩ ሪስፔክት አለው ለሴት ልጅና ይሄ ነገሩ ለኔ ምርጥ ጓደኛዬ ነው። ከጎኔ ነው በኤኒ ታይም በብዙ ነገር ማለት ነው። እና እንደዚህ አይነት ሰው ደግሞ ራቁት ምናምን ስትባሉ በጣም ከባድ ነው። ያውም እህቱ ነኝ እንደዚህ ምናምን ግማሾቹ የሚወዱት እኔ በጣም ብዙ ሰው ነው በቃ እየደወለ ያጨናነቀኛለውና ምርጥ ጓደኛሞች ነና አብረን መሆናችን ይሄን ያህል ለምን አስከፋችሁ? ማለት በዚህ ልክ ለምን ደበራችሁ? ወይ ለምን ሰው መደሰት አይችልም እንዴ? ከኋላ ድንገት ያስደነግጣል። በዚህ ልክ እየደወላችሁ የምታስፈራሩ ሰዎች ራሱ አላችሁ። ረፉ እንዴ ምንድነው? እኔ ብቻ ግን ደውዬለታለሁ። እናንተ ፊት ነው ማወቅ በፈልገው ምንድነው? ምንም ማለት መጣከ ነው ኒፍ በኋላ እኔ ምን ነው እሄዳለሁ ነት አይ በቀኝ ይሻለኛል። ምቀኛ ስለበዛብኝ የመሰለውን ምቀኛ የግራጎን ግራጎን ነኝ አለሽ ምንሽ ነው? ሰላም ለማናቸው ቆየ እነማን ናቸው? ምንድን ናቸው? አይ ነው ጥያቄ እኮ ነው እንደ ጥያቄ ነው። ቤተሰቦቻችን ናቸው። የኔ ያንተም ቤተሰቦች ናቸው። ግን ይሄ ቪዲዮ ፖስት የምፈልገው ባንተ ነው። በቃ ባንተ ነው። ምክንያቱም አሁን ፍቅራችን አያችሁት ባንተ ነው በኔ ነው ልንባባል ነው። አረ ባንቺ ነው። ምን ነው አላ ምንም አላልኩም። ቤተሰቦቻችን ሰላም በላቸው መጀመሪያ። ሰላም አለይኩም ወራህመቱላሂ ወበረካቱ። ተከበራችሁ ኤምኬ ስኳዶች ብቻ ሳትሆኑ ለነገር ኤምኬ ስኳድ እናጽድቀው ያንቺን ቤተሰቦች እኔንም ያወጣሻል። እኔ ደስ ይለኝ ነበር ግን አታወዛግኛ አለ አይኔን እያሻውሪ እንደዛ ላደርግ። እሺ የሆነ ጌም እንጫወት። እንዴት መሰለሽ እጄን ወደማደርግበት ላለማለት ሚፈቃ እኔ አሁን የመጣሁት ልቀልድ ጨውታ አይደለም። በቃ ሆኔ ከአቅሜ በላይ ሆኗል ሁሉም ነገር። በቃ ከአቅሜ በላይ ሆኗል። ከዚህ በላይ መቋቋም አልችልም። ወላሂ አልችልም። በቃ አልችልም። ምን ነው ከአቅምሽ በላይ የሆነው? ይኸውልህ ሁሉ ነገር ቤተሰቦቻችን ያውቃሉ አይደለ? ያ አይደል? ስለዚህ እነሱ ፊት እውነቱን እንድትነግረኝ እፈልጋለሁ። ስለምን እውነት? በቃ እንድትደብቀኝ እንድትዋሸኝ አልፈልግም። ማለት የምታውቀው ነገር ካለ ማለት ነው። እኔ በዚህ ልክ እኔ ደስተኛ መሆን አልችልም። በቃ እኔ ደስተኛ መሆን አልችልም። ለምን አትችልም? አታወዛግኛ። ልቤን ራሱ ያምን እንደምን ሆነሽ ነው? ወላሂ የሆነ ነገር አየሁኝ። እስኪ ዛሬ ምን ሆነሽ ነው? ምን ማለት? ለማን ምግብ ስትሰሪ ነው የቆረጥሽ? አንተ አሁን ራሱ በጣም ደስተኛ ነህ። ደስ ሲል በጣም አንቺ ያከጎን ያለሽ እየቀለድክብኝ ነው። ምንድነው እየቀለድክ ያለው? ምንድነው እየቀለድክ ያለው? ንገረኝ። ቀልድ ነው? ምንድነው እየቀለድክ ያለው? እኔ አትወደኝም? የምትወደኝ ጓደኛ ካደለው እኮ ለምንድነው እየቀለድክ ያለው? ለምንድነው እየቀለድክ ያለው? ነኝ አይደለሁም። ለምንድነው እየቀለድክ ያለው? ነኝ አይደለሁም። እኔ ላንተ መጥፎ ጓደኛ ነኝ? በጣም ጥሩ ልጅ ነሽ። እኔ ላንተ መጥፎ ልጅ ነኝ? በጣም ጥሩ ልጅ ነሽ። ላንተ መጥፎ ነገር ነው የማስበው አይደለም። እና ለምንድነው እኔ እንደመጥፎ ጓደኛ የምታየው? ለምንድነው? ማን ነው እንደዛ? ለምንድነው? እኔ እንደዛ አልኩኝ? እንደዛ አልኩኝ? እንደዛ ብያለሁ? አታወዛግቢኛ። አንተ አልካላልኩም። እሺ ቤተሰቦች ፊት እኔ መናገር የምፈልገው ነገር አለ ዛሬ ፊት ለፊት። ወላሂ እናትዋሸኝ። እሺ ቃል ግባልኝ። አትዋሸኝም? አልዋሽሽም። አትዋሸኝም? በደንብ
አልስቅም ዛሬ ምን አልስቅም። በጣም ነው ዛገሽኝ ነው እና ነኮ በቃ በጣም ነው የከፋኝ። ለምንድን ነው የከፋሽ? እሺ እሺ በቃ ቁም ነገር ማለት በዚህ ልክ እናንተ አብረን እንዳንሆን የሚፈልጉት ለምንድን ነው? እነማን ናቸው የሚፈልጉት? የማይፈልጉት ለምንድን ነው? እነማን ናቸው የማይፈልጉት ማለት ነው? እነማን ናቸው ነው ያላቅም ብቻ ለምን ነው የማይፈልጉት? እኔ ምን አውቃለሁ? ሲጀመር እኔና አንቺ አብረን እንዳንሆን የማይፈልግ ሰው የለም። አብረን እንድንሆን ሁሉም ነው የሚፈልጉት። እነማን ናቸው? እኔ በቃ ተደጋግበቄ ካሉ ተደጋጋሚ አዎ እኔ ከፍቶኛል፣ ወላሂ ከፍቶኛል። ለምን ነው ይከፋሽ? እሺ በግልጽ ንገሪኝ። እሺ የሆነውን ሙባረክ የምታውቀው ነገር አለ ነው ምንድነው? አረ ሙቢ ጋር አብራችሁ ሆናችሁ ሙድ እያያዛችሁ ነው? እኔ ሙድ እያዝኩ አይደለም። አይ ወላሂ አይንሽ ቀላና ዲ ሙድ እያዝኩኝ አይደለም። እኔ በቃ እኔ ሙድ እያዝኩ አይደለም። እሺ ምን ነሽ ነው? እሺ ንገሪኝ በቃ ታረጋጊ ናዲ። እሺ ለምን ተደጋጋሚ በቃ እሺ ተረጋጊ። ቪዲዮን አቋርጠነው እንትን ትያለሽ። እነሱም እንዲያውቁ ፈልጋለሁ። ምክንያቱም እኔ ከአቅሜ በላይ ሆነ እንደዚህ የተደወለ ነው። እሱ ምንም የሚያውቀው ነገር የለም ነው እሱን የምጠይቀው። ሙባረክ ነው ለምን ታለቅሽ? አሁን እያለቀስኩ አይደለም ራሴን ተቆጣጣርኩ። በጣም ወላሂ አይንሽ ቀላ ራሴን ተቆጣጣርኩት ነው ያለሁት። እኔ እያለቀስኩ አይደለም፣ ማልቀስ አልፈልግም። እሺ እኮ ምንድን ነው? ኧረ በአላህ ታስጨንቂ፣ በአላህ ታስጨንቂ። ለምንድን ነው እኔ እናንተ አብረን እንድንሆን የማይፈልጉት? ለምንድን ነው እሺ ተደጋጋሚ እየደወሉ ለምንድን ነው ከሚፍታህ አጠገብ ራቂ ከሚፍታህ ራቂ ያሉ? ለምንድን ነው ማን እንደዛ ያለሽ? ማን ነው ምንድን ነው አይደለም ተደጋጋሚ ስማኝ እሺ ተደጋጋሚ እየተደወለ ከሚፍታህ ጋር ያለሽን ግንኙነት ኦር ሪሌሽን አቁሚ። ምንድን ነው ሚፍታህ? ለምንድን ነው አብራችሁ ቪዲዮ የምትሰሩት? ለምንድን ነው ሚዲያ ላይ የምትመጪው? ለሷ አትሆኚው መጥፎ ልጅ ብዙ ነገር እያሉ ማን እንደዛ ያለሽ አይደል? በቃ ከሱ አጠገብ ራቂ። እኔ ካንዴ ያሉ 2-3 ያሉኝ ስቄ ያለፍኩ ነበር። ላንተም ሳልነግር ገባ። አሁን ገዛቸው ሁሉ እየመጣብኝ ነው። እንዴ ሰፈርሽን እናውቀዋለን ምናምን አራባላ እኔ ጨነቀኝ። ሚዲያ ላይ እንዳትወጪ ለምን ብዙ ነገር እያሉ። እሺ ተረጋጊ። አሁን ወይኔ እንደው እኔ ዛቻውን አልፈራም፣ ግን ምንድነው በዚህ ልክ እኔ ደስተኛ መሆን አልችልም ነው። እኔ በቃ ደስተኛ እንዳልሆነ የተፈጠርኩት እኔ በቃ ዝም በይና ማለት ነው። ተረጋግተሽ እንትን ነው ተረጋግተሽ ነው እንትን አለኮ ቀላ ፊትሽ ቀላ ወላሂ ተረጋግተሽ ምናምን አይደለም። እኔ ደስተኛ መሆን አልችልም። ነገረኝሽ ሁሉ እኔ ደስተኛ መሆን አልችልም ነው ይፍታ አይደለም መልስልኝ። እኔ ደስተኛ መሆን አልችልም። ቢስሚላህ እሺ አታልቅሺ። ወይኔ ምን ጉድ አይደለም። ቆይ እሺ አታልቅሺ። እሺ አሁን እንትን አድርጊ በግልጽ ማነው ስልክ የተደወለብሽ ስልክ እንደውልኝ። በቃ እኔ እህቱ ነኝ። ሁለተኛ አጠገቡ እንዳላይሽ መጥፎ ልጅ ነሽ አንቺ። በቃ ማናት እህቴ? ሁለተኛ አንድ ላይ እንዳይሽ አልፈልግም። ማናት እህቴ? እሺ ለምን እኔ እናንተ ደስተኛ ስለሆነ ነው። እሺ ማናት እህቴ? እኔ ላንተ መጥፎ ሰው ነኝ? መጥፎ ጓደኛ ነኝ እኔ? አንተ ለኔ መጥፎ ነህ? አይደለም። ብዙ ነገር እያሰብን በቀላሉ እንደዚህ ለምን በዚህ ልክ ብዙ ነገር እያሰብን በቀላሉ ሶፍት አለሽ ማለት ተሻለ። እኔ ላይ ለምን በዚህ ልክ በቃ ለምን እንባሽ ልጥረግልሽ በዚህ ልክ ለምን በቃ ይሄ ነው። አረ በአላህ ናዲ በአላህ ተደጋጋሚ የሚጻፍልኝን ቴክስት ላሳይክ። እኔ ወዛገብሽኝ እኮ ያው የሚጻፍልኝ ቴክስት እኔ ጭራሽ አላውቀውም። ይሄን ስልክ ምን እያሉ እንደሚያስፈራሩኝ ያው የምር ጭራሽ አላውቀውም ይሄን ስልክ። እሺ እንደውልበት። ወይኔ እሺ እኔ እንደሌለ ሆነሽ አውራቸው። አውራታለሁ። ሴት ናት። እሺ አዲ ዛሬ እኔ እና አንተ ማብቂያ ቃል። ቆይ መጀመሪያ ስሚ ማን ነው ምንድነው የሚለውን እንሰን እንበል። ናዲ በአላህ ሄሎ ሰላም አለይኩም። ወአለይኩም ሰላም። ናዲያ አሁን እንዴት ነሽ?
ደህና ነኝ አልሐምዱሊላህ። ሰላም ነው? ስልክ ደውልሽ ነበር አታነሽምና የሚሳስታሩ ነኝ እኔ። አዎ አላየሁትም ነበር። ያው እንደነገርኩሽ ነው እንግዲህ ያው መጀመሪያ እንደነገርኩሽ ከዛ በኋላ ስለውስጥ አታነሽምና ከሚፍታህ እንድትርቂ ፈልጋለሁ። እኔ ሚፍታህ ነኝ። ቆይ እሺ ለምንድን ነው ከሚፍታህ እንድርቅ የፈለግሽው? ማለት ምክንያት አለሽ? ምክንያቱም በቃ ምክንያቱ እኔ ወንድሜ ማንጋ መሆን እንዳለበት ማንጋ መሆን እንደሌለበት እኔ መወሰን እችላለሁ። ስለዚህ በቃ አንቺ ካሁን በኋላ ከሱ እንድትርቂና እንድትርቂ ብቻ ነው የምፈልገው። ምክንያቱ ለምንም ይሁን ለምን አንቺን አይመለከትሽም። እኔ ቆይ የት ነው የምታውቂኝ? እስኪ መልሽልኝ። እኔ የት ነው የምታውቂኝ? የት እንደማትሽ አንቺ አይመለከትሽም። አያገባሽም። ብቻ እኔ ከወንድሜ እንድትርቂ ነው የምፈልገው። ከወንድሜ እንድትርቂ ነው የምፈልገው። ከዛሬ ጀምሮ አጠገቡ እንድትደርሽ አልፈልግም። አጠገቡ እሺ ነው ችግር የለም። ቪዲዮ ላይ አልወጣም፣ ችግር የለም። ከሱ ጋር ቪዲዮ ላይ አልመጣም። ግን ከቪዲዮ ጀርባ ለምን? ጓደኛዬ እኮ ነው፣ በጣም ወንዶ ማከብረው ጓደኛዬ እኮ ነው። አሁንም አንቺን ለማግኘት ይመስለኛል የወጣውና ስለዚህ አሁንም ራሱ እየደወልኩለት ስልክ አያነሳልኝም። ከዛሬ ሰዓት ጀምሮ ከሱ ጋር እንዳላይሽ ከቪዲዮ ጀርባ ጓደኛዬ እኮ ነው። ለምንድን ነው የምርቀው? ምንሽም ይሁን አይመለከተኝም። ከዛሬ ጀምሮ አሁን ራሱ አንቺን ላገኝ ይመስለኛል የወጣው ከቤት ወጥቷል። ከዛሬ ጀምሮ አንቺን እንዳገኝ አልፈልግም። ከዛሬ ጀምሮ ከአሁኗ ሰዓት ጀምሮ እንድትገናኙ በቃ አይኑ እንድታያሰልኝ ምክንያትሽ እሺ አንቺ ማለት ይሄ ነሽ በይኝ። ምክንያቱ በቃ አይመለከትሽም። እናቴ እኔ ወንድሜ ነው በቃ ስለዚህ በወንድሜ መወሰን እንችላለን። አይመለከትሽም በቃ ምክንያቱ አይመለከትሽም። ራቂ አልኩሽ ራቂ እኮ እሺ ምክንያት አለሽ። እኔ እኮ በስርዓት ነው እያወራሁሽ ያለሁት አይደለ? ታውቂኛለሽ። የት ነው እኔ ቪዲዮ ላይ ችግር የለም አልመጣም አልኩሽ እኮ ምክንያት ደግሞ ምንም ይሁን አንቺን አይመለከትም በቃ እኮ እሺ ቪዲዮ እንድንሰራ ፈልጊም ይቀራል ችግር የለም እኮ ግን ጓደኝነታችን ለምን ነው የሚቀረው? ቪዲዮ ኖርማል ነው። ጭራሽ እሱ ጋር እንድትደርሽ ነው የማልፈልገው በዚህ ልክ። እሺ ምን ስልክሽ ላይ ራሱ የእሱ ፎቶ ካለ ከአሁን አሳይጀምሮ ናዲ ተወኝ ሚፍታህ ዞር በል በቃ። እኔ ላንተ መጥፎ ጓደኛ ነኝ አይደለሽም? መጥፎ ጓደኛ ነኝ። ምን አድርጌያለሁ? ምን የበደልኩት ነገር አለ? መልስልኝ። እሺ አንተ ሙባረክ ነኝ። ምን በድዬዋለሁኝ? ምንም አልበደልሽም። የበደልኩት ነገር አለ? ያደረኩት ነገር አለ? በእኔና ባንቺ መካከል ቤተሰብ ቢገባ ለራሱ አንቺ እንደዚህ ነው ምላሽሽ? እየደወለች ነው ሲስተር ናት። እሺ አብረን እንደሆነ ልንገራት ናዲ። እሺ ምን ፈልጋ ነው ወይ? አቤት። እሺ ይቅርታ፣ እኔ እኮ ጆሮሽ ላይ መዝጋት ፈልጌ አይደለም አይደለም። እሺ ይቅርታ፣ እኔ እኮ በጣም ያናደርሽ። ማታ ጮኸሽብኛል፣ ሰድበሽኛል። ለምን ስልክ ይዘጋል ጆሮ ላይ? እህቱ ነኝ ያልኩሽ ለእህቱ ሪስፔክት ያልኖርሽ ለማን ሪስፔክት ይኖርሻል? ጭራሽ እኛ ቤተሰብ ውስጥ የምትገቢ ሰው አይነት አይደለሽም ከአሁን በኋላ ናዲ። እኔ ፋሚሊ ጋር መጣላት አልፈልግም፣ ግን ደግሞ ነገሮች ልቀቀኝ። ወላሂ ፍራንክ በቃ ፕራንክ እንደዚህ አይነት ካለ በቃ አልፈለገም። ልቀቀኝ፣ ልሄድበት። ተወኝ፣ ልሄድበት። የሙባረክ ሀሳብ ነው። የሙባረክ ሀሳብ ፕራንክ አይደል? እንደዚህ አይነት ፕራንክ ነው። ካላመሽ ልደውል። ስልክሽን ክፈች ኮዱ። አልፈልግም። እሺ ስልክሽን ኮዱ ክፈች። አላውቀውም። እሺ አንዴ እሺ ላረጋግጥልሽ ማለት እኔ ላንተ መጥፎ ጓደኛ አይደለሁ። የምር ፕራንክ ለሱ መጥፎ ጓደኛ አይደለሁ። ሁለተኛ እኔ ከምፍታህ አልመጣም። እዚህ ልቀቀኝ። ክፈችልኝ። ትናንትና አንድ ጊዜ እዚህ ጋር ወደዚህ ጋበዝ ልጅ መጀመሪያ ደውዬ ላረጋግጥልሽ። እኔ ላንተ መጥፎ ጓደኛ ነኝ? ሲስተር ጋር ልደውልልሽ። ተረጋጊ። እሺ መልስልኝ። ይሄን መጥፎ ጓደኛ ነኝ? አይደለሽም። አራሽ ዋክሽን አረ ልጅ ጨለለች ሲበይ ሙባረክ ያንተ ሀሳብ ነው ንገራት። ሄሎ ሰላም አለይኩም፣ ሚፍታህ ነኝ። ወአለይኩም ሰላም። እንዴት ነሽ? ጎረምሳው አረ ቀልድ ነው ያት እባክሽን። ጭራሽ ለዚህ እንደርሳልኛል። በቃ በሚስጥም በጓደኛ በምን ታሰድበኛል? አረ ባላ ቀልድ ነው ያት። ወይኔ በአላህ ቀልድ እንደሆነ ንገሪያት። ልጅቱ እዚህ እያበደች ነው።
ቀልደኛ ናትና ነው። እሺ ኧረ ይደብራል ወላሂ ቀልድ ነው። ቢያንስ ናዲያ ጋር እንጣላ ነው። አንተ አብራህ ከሆነ አብራችሁ ከሆነ ያላችሁ ካሁን ጀምሮ ካንተ እንዲትርቅ አዩ ፕራንክ ነው ብለህ ወላሂ ፕራንክ አይደለም ማለት ናዲ ለቀኝ በቃ ተወኝ እስኪ ተወኝ። ባላ ልጅ አስረጃት አሳበርሻ ምን ነው የማትወኝ? ቆይ ፕራንክ አይደለም። እኔ ነው የምታምኚኝ እሷን ፕራንክ አይደለም። ናዲ ለቀኝ ሚፍታ ኧረ ባላ መጀመሪያ ለቤተሰብ እሺ እደውልልሻለሁ። ኧረ እንደ ታላቁኝ ወይኔ ወላሂ ሙድ እያዘችብኝ ይሄ ሁሉ ሀሳብ ሙባረክ ናት ነው ፍራንክ እንደሆነ ንገራት። ናዲ እኔን መኝ አላምንም። ከዚህ በኋላ በቃ ልሄድበት በቃ በእናትህ እኔ መሳቅ ነው ማለት ነው። እሺ እኔ እንደዚህ ስቃለሁ ቀልድ ባይሆን አላምንም። በቃ እኔ ሲጀመር አልደውላትም። ተንኮለኛ ስለሆነች ነው ሰው የምር አልደውላትም። ተንኮለኛ ስለሆነች የሆነ ነገር ላስረዳሽ። ወይኔ ልሄድ ፍቀድልኝ። ለምዶ ማለት ኧረ ቀልድ እንደሆነ ንገሪያት እባክህ። ወይኔ ጎረምሳ ማለት አሁንም ምንድነው እየለመንካት ነው? ኧረ ልጅቷ አበደችብኝ በአላህ ጤነኛ ነበረች እንዴ? በቃ እሺ ናዲን ይዣት እመጣለሁ። በዛው ቻው። ወይኔ ቻው ናዲ ወላሂ ሙድ ያዘች። አንተ እንዴ ነው የምትፈልገው? የምር ላስረዳሽ። እሺ ላስረዳሽ። እኔ ስሚኝ እሺ ትናንትና ፕራንክ አድርገሽኝ መልስ የምትሆን ጠብቂ ብዬሻል ነበር። ይሄ ነው በቃ ሰማን እኮ መልሱ ፕራንክ ቢሆን እሷ ፕራንክ ነው ትል ነበር። ግን አይደለም። ወይኔ ግን አይደለም። እሺ ቤት እንሂድ። አልሄድም። ወደ ቤት እንሂድ። አልሄድም። ልቀቀኝ። አልሄድም። ቤት እንሂድና በአካል ታገኛታለሽ። ወይኔ ናዲ ተውኝ በቃ ራሴን ነው ምንም አልፈልግም።